ያንን አታድርግ መሽተት ባላለ ላደራረግ ማስተካከያ ከማንም አትሻም ፍጹም በስራ ፍጹም በምክር አትሳሳትም ያስጨነቀኝ ቀንበሬን ውስጤን አንቆ ያዘው ለኔ እንጂ የሚከብደኝ ኢየሱሴ ላንተ እንዴት ቀላል የዛሬው ድቅድቅ ሌሊቴ ይገባል ሚስጥሩ ፊትህን እያየው ዛሬም ግን እላለሁ ሰላም ነው እላለሁ ይህም ሌሊት ያልፋል ክብርህን አያለው ደህና ነው ካለች ሰለማይቷ ያንተን ልጇን ዘታ ገቤቷ ሼላ ባጋድ ያላቦረ ነው። ዛሬ እግዚአብሔር አምላክ ከዘፍጥረት መጽሐፍ ምዕራፍ 3 ያለውን የእግዚአብሔርን ሐሳብ ነው ዛሬ አብረን የምንከፋፈለው። ክብር ለኢየሱስ ይሁን። ዛሬ እንደዚህ በሚል ርዕስ ነው ማገለግለው። ያማረ ሁሉ አይበላም። ያማረ ሁሉ አይበላም። ያማረ ነገር ሁሉ አይበላም። ያማረ ነገር ከእግዚአብሔር ክብር ያስወጣል። የሚያስቆመች ነገር ሁሉ አሜን ተብሎ መቀበል የለብሽም። እግዚአብሔር የሰጠሽ ቦታና እግዚአብሔር የሰጠ ቦታ ምን አይነት ቦታ እንደሆነ አስቢ። በምን አይነት ዋጋ እንደተገኘሽ አስቢ። በዚህ ዓለም ስትኖሪ ያማረሽን ነገር መሆን አትችይም። እግዚአብሔር የማይከብርበት እግዚአብሔር የማይደሰተውን ነገር የዚህን ዓለም ብልጭልጭና የዚህን ዓለም ነገር ለዛ ነገር መሆን ያማረን መከተል የዓለምን ነገር መከተል እግዚአብሔር ክብር ያጓድላል። ስለዚህ ያማረ ሁሉ አይበላም። ስላማረሽ ደስ ስላለሽ ስላስጎመጀሽ መብላት አትችይም፣ ተከልክለሻል። ያምራል፣ አዎ ያምራል። ቆንጆ ነው፣ አዎ ቆንጆ ነው። በጣም ደስ ይላል፣ አዎ ደስ ይላል። ለመብላት ሸጋ ነው፣ አዎ። ነገር ግን አትንኪ ተብለሻል። አትንኪ አታደርጊ የተባልሽውን ሕግ ስትሺ ምን ልትሆኝ እንደምትቺ አስቢ። አትንካ የተባልከው ምንድን ነው? ቢያምርም ቢያስጎመጅም ለጥበብ መልካም እንደሆነ ጥሩ ሆኖ ብታየው፣ ለሀብት ለዝና ቆንጆ የሆነ ነገር ሆኖ ብታዩ ያማረሽን መጨበጥ ያማረሽን መዝገብ እግዚአብሔር ክብር ያወጣሻል። አትንኩ እግዚአብሔር አትንኩ ያላቸውን ሔዋን ስታየው ያማረ ነው፣ የሚያስጎመጅ ነው። ስለዚህ ያማረ ነገር ታይቶ የሚያስጎመጅ ነገር ታይቶ አይታለፈም። ነገር ግን ሕይወት ስለማያስገኝ ትተሽው ሂጂ። ብዙ የሚጣፍጡና የሚያስጎመጁ በዓለም ላይ ብዙ ነገሮች አሉ። ጊዜያዊ ናቸው። ለጊዜው ነው የበለችው። እግዚአብሔር ሲመጣ ግን ከተከበረው ከገነት ስፍራ ነው የተባረሩት። እግዚአብሔር ያስቀመጠ ቦታ የከበረ ቦታ ነው። እግዚአብሔር ያስቀመጠሽ ቦታ የከበረ ቦታ ነው።
ቢያለብስሽ እግዚአብሔር ነው፣ ቢያበላሽ እግዚአብሔር ነው። ህይወትሽን ቢቀይር እግዚአብሔር ነው። በራስ ጎመጅ ቤቱ ስለሚያስጎመጅ፣ መኪናው ስለሚያስጎመጅ፣ ብልጭልጩ ነገር ስለሚያስጎመጅ አይበላም። ስለሚያምር ወደሚያምረው ነገር ወደሚያስጎመጀው ነገር መሮጥ የለብሽም። አየሽ፣ ሮጠች። ያስጎመጃል፣ አዎ። ያምራል፣ አዎ። ቆንጆ ነው፣ አዎ። ለጥበብ ቆንጆ ነው፣ አዎ። ቆንጆ ነው፣ አይተዋለች። የሚገርም ነው። በጣም የሚገርመው ነገር እባቡ እውኑ አላት። መጣና ከዛፍ ፍሬ ሁሉ እንድትበሉ አዟቸዋል እንዴ ብሎ ሲላት፣ አዎ ብላ ንግግር ጀመረች። አንድ እርምጃ ለጠላት አትስጠው። ለዚህ ዓለም ብልጭልጭ ለሚያስጎመጅ ነገር አንድ እርምጃ እንዳትሰጪ፣ ክፍተት እንዳትሰጪ። ምክንያቱም አንድ እርምጃ ከሰጠሽው ሁለተኛ ለመጣል ጥርጥር የለውም። አንድ ሰጠሽዋል፣ ሁለተኛ ይደፋሻል። ከእግዚአብሔር መዝገብና ከህይወት ያወጣሻል። ከሪንግ ውጭ ነው የሚያወጣሽ። ስለዚህ እድል እንዳትሰጪው። ያስጎመጃል፣ አዎ። ያምራል፣ አዎ። ገንዘቡ ቆንጆ ነው፣ አዎ። ሊያደርግልሽ የሚፈልገው ነገር፣ አዎ። በቃ ቆንጆ ነው፣ አዎ። ቆንጆ ነው። ነገር ግን ኖ ሞር። እግዚአብሔር አብልጦ የሚጸየፈውን ነገር ፈጽሞ ኖ ማለት ኖ አላለችም። ሔዋን ኖ አላለችም። እግዚአብሔር አትንኩ ብሎናል፣ ኖ አንበላም አላለችም። አልነካም አላለች። ይገርመው ነገር አልነካም ብላ ያወራችው ነገር የለም። አየችው፣ አወራት። ተነጋገሩ። ልቧን ማረከ እባቡ፣ ሰይጣን ማለት ነው። ልቧን ማረካት። ሌላው ይሰማል። ልቧን ገዛው። ልቧን ከገዛው በኋላ ምን አላት? ምን አለችው? አዎ ይሄን ሁሉ እንድንበላ ግን አዞናል። ችኛዋን ግን አትንኩ ብሎናል አለች። ግርም እኮ ነው። እድል ሰጠችው ለማውራት። ለኃጢአት እድል አትስጥ። ለሚመጣብሽ ሰንበዲ እድል አትስጪው። ለኃጢአት ለተንኮል እድል እንዳትሰጪው። ሰይጣን ለሚያመጣው ብልጭልጭ፣ ሰይጣን ለሚያመጣው ጊዜያዊ ደስታ እድል እንዳትሰጪው። ኖ ሞር በይ። ኖ በይ። ኖ እግዚአብሔር አትንኪ ብሎኛል። እግዚአብሔር አታድርጊ ብሎኛል ማለት አለብሽ። የሔዋን ላይፍ ለአንቺ ትምህርትሽ ካልሆነ የሚያስጎመጀውን ሁሉ የሚጠቅ ኖ አላለችም። አትንኩ የሚለውን ሰምታለች እኮ። አትብሉ የሚለውን እኮ አፍ ለአፍ አውርተዋለች። አትንኩ ያለው እግዚአብሔር ነው። አታደርግ ያለው እግዚአብሔር ነው። አትብላ ያለው እግዚአብሔር ከሆነ ሌላ ለሚመጣ አካል፣ ሌላ ለሚመጣ ሰንባዴ ንግግር አያስፈልግም። ትላንት ያወራህ ንጹህ የሆነው እጹም የሆነው ቅዱስ የሆነው እግዚአብሔር ነው። ሰማይንም ምድርንም የሰራ ሰማይንም ምድርንም የሰራ ምድርን ያጸና ሰማይን የሰራ ይህ እግዚአብሔር ነው።
ስለዚህ እግዚአብሔር ምንድነው ያለሽ? እግዚአብሔር ምንድነው ያለ? አትንካ ያለክ ነገር ምንድነው? አታድርግ ያለክ ምንድነው? አታድርግ ያለሽ ምንድነው? ስሪ አድርጊ ያለሽስ ምንድነው? ሎ ክሎፋዲና ማሳካታያ ኤላ ራዲያና ማሶ ፕሬቬኒያስ ጄኒያ ካባሶ ታሪያና ማንዳ ኢየሱስ የጌቶች ጌታ ነው። አየህ፣ አትንካ የተባልከውን ነገር ስትነካ እግዚአብሔር ካስቀመጠ ከዚያ ስፍራ አውጥቶ ሌላ ነገር ውስጥ ነው የምትገባው። መከራህን የምትበላ ህይወት ውስጥ እንድትገባ ነው ያለው። ለፍቶ ጥሮ የማይደክምበት ህይወት ውስጥ ነበር አዳም ያለው። ሔዋንም የማትደክምበት ህይወት ውስጥና ላይፍ ውስጥ ላባን ጠብ የማታደርግበት ህይወት ውስጥ ነበር የነበረችው። ቼላ ባሮሰኒያኮ አንድ ነገር ልበላችሁ። እግዚአብሔር ያለህ ምንድን ነው? ይህ ቃል ሳወራ የሆነ ሰው ካለበት ህይወት ይወጣል። የሆነ ሰው ካለበት ህይወት ካለበት ላይፍ ይወጣል። ዴኖስ ፓራዲና ማያ ዛሬ አንድ ነገር ልበላችሁ። እግዚአብሔር ያለህ እግዚአብሔር ያለሽ ነገር ምንድነው? ምንድነው ያዘዘ? ምንድነው ያዘዘሽ? ሔዋንን አትንኪ ያላት አንድ ነገር ነው። አዳምንም አትንካ ያለው እንዳትበላ ያለው አንድ ነገር ነው። አንቺን አትንኪ አትንካ አታድርግ ያለ ምንድን ነው? ሄሎ ቬና ካራዲያኖስ ሳባ ዊላቬኒያስ ኢየሱስ ጌታ ነው። አንድ ነገር ልበልሽ። መጽሐፍ ቅዱስ ላይ ስለ ሔዋን የእግዚአብሔር ቃል ሲናገር ስድስት ላይ ያለውን የእግዚአብሔርን ቃል በምናይበት ጊዜ እንደዚህ ይላል። ሴቲቷ ዛፉ ለመብላት ማየት የለብህም። ሰይጣን የሚያሳየን ሁሉ
Marozo dogobozo bravanialo ጀኒያ ካባሶ ባራዲያስ ክብር ለኢየሱስ ይሁን። ስለዚህ አንድ ነገር ልበላችሁ፣ አንድ ነገር ልበልሽ። ሔዋን ያማራትንና ያስጎመጃትን ነገር አይታ ትታ አላለፈችም። ያማረና ያስጎመጀን ነገር አይተ ሳላት ሰይጣን ነበረ እንድታይ ያደረጋት፣ እግዚአብሔር አልነበረ። ኦሬዲ እግዚአብሔር አትንኩ ያለውን እንዲያምር አድርጎ አሳያት፣ ቆንጆ አድርጎ አሳያት። በጣም ይገርማል። ከከበረ ከእግዚአብሔር ዙፋንና ከገነት እንዲባረሩ ምክንያት የሚያደርጋትን ዛፍ አየችው። ለመባረሯ ምክንያት ራሷ፣ ለመባረሯ ምክንያት እባብ፣ ለመባረሯ ምክንያት ያደረገችው ነገር ነበር። እግዚአብሔር የሆነ ነገር እንዳያደርግን ለራሱ ምክንያት አጥተው አታድርግ ያለህን አታድርግ፣ ሁን ያለህን ሁን፣ አድርግ ያለህን አድርግ፣ ሁን ያለሽን ሁኚ፣ አድርግ ያለሽን ደግሞ አድርጊ። አየሽ፣ ሰማይ አንድ ጊዜ ነው ሚልሽ፣ አንድ ጊዜ ነው እድል የሰጣቸው ለአዳምና ለሔዋን። በአዳም የመጣውን ኃጢአት ግን በልጁ በኢየሱስ ክርስቶስ እንደገና ዳግም እድል ሰጠን እንጂ አንድ እድል ነበረው። አታድርግ አለው። አታድርግ የተባለውን አደረገ። ከዙፋኑ ከቤት ከኤደን ገነት ተባረረ። ስለዚህ አንድ ነገር ልበለ፣ ያማረ ነገር ሁሉ አይበላም። ቅጠላ ቅጠሉን ዛፎች ፍራፍሬ ነበር። አትንኩ የተባለው ነገር አይኗ በልዩነት ተከፈተ። ለማየት እኮ ነው። የሚገርም ነው። እግዚአብሔር ይህንን ብሎ ያለውን ማየት አቅቷል። አትብሉ የተባለውን ለማየት አይኗ ተከፈተ። አየህ፣ ሰይጣን ምን ያደርጋል መሰለ? ህይወትን ከህይወት መዝገብ ሊያሰርዘውና ሊደልተው ሲወጥ ምን ያደርጋል? ወደ ሞት የሚያመራን ብልጭልጭ የሆነ ነገር ያሳይሻል። ዋው ብለሽ ስትይ ሞተሻል። ኦልሬዲ ዌልካም ብለሽ ስትይው ስትቀበዩ የለሽም አንቺ። ስለዚህ አንድ ነገር ልበላችሁ፣ ያማረ ነገር ሁሉ አይበላም።
ያማረሽን ነገር ሁሉ ዌልካም ማለት የለብሽም። ቆንጆ የመሰለሽን የሚያስጎመጀውን ሁሉ ወደ ህይወትሽ ማስገባት የለብሽም። እግዚአብሔር ያየልኝ ምንድነው? እግዚአብሔር የተናገረኝ ምንድነው? እግዚአብሔር ያለኝ ምንድነው ብለሽ ማሰብ መቻል አለብሽ። ፍቃዱ አለበት እንዴ? በዚህ ነገር ሐሳቡ አለበት እንዴ? እጁ አለበት እንዴ? እግዚአብሔር ፍቃዱ ነው እንዴ የሚለውንም ነገር እግዚአብሔር ያዘዘኝ ለው እግዚአብሔር ያዘዘኝ ምንድነው? አየህ፣ ያማራቸውን ሁሉ ብዙ ሰዎች ይሰግናሉ። ከእግዚአብሔር ፍቅርና ከእግዚአብሔር አባታቸው ይለያሉ። ብዙ ሰዎች ለገዛ ስጋና ለምኞት አትገዛ፣ ለገዛ ስጋሽና ለምኞትሽ አትገዢ። ሁሉንም ዌልካም አትበይ፣ ሁሉንም ዌልካም አትበይ፣ አትቀበል። የእግዚአብሔር ፍቃድ አለበት እንዴ በል። የእግዚአብሔር ፍቃድ አለበት እንዴ ብለሽ በይ። አያችሁ፣ ሐሳቡን ነው ማገለግልሽ። እግዚአብሔር የሌለበት የሚያስጎመጅ ነገር ሁሉ ወደ ሲኦል ያስገባታል። እግዚአብሔር የሌለበት ዌልካም የምትዩ ያማረ ነገር ሁሉ ወደ ጥልቅ ይከትሻል። ለው አታድርጊ ነው። በቃ እግዚአብሔር ትእዛዝ ነው የሚሰጠው። እጅሽን ጠምዝዞ አይመልስሽም። አደርጋለሁ ብለሽ ብትይ ሰብሮ አይመልስሽም። እሷ መጸኛ አይደለማ። ሰብሮ አይመልስሽም። አታድርጊ ብሎ ትእዛዝ ሰጥቶሻል። ይሄ ስጋሽ የኔ ነው፣ በስጋሽ ላይ መፍት የለሽም፣ በዋጋ የተገዛሽ ነሽ ብሎ እግዚአብሔር ከተናገረ ኦልሬዲ ስጋሽ አንቺ አይደለም። በስጋሽ ላይ ምንም መፍት የለሽም። እግዚአብሔር ነው እንደፈለገ ሊያደርግ የሚችለው። ያስጎመጀሽን ያየሽውን ሁሉ ዌልካም አታድርስብሽ። ወይ ከገንዘብሽ አልሆንሽ፣ ወይ ከልፋትሽ አልሆንሽ፣ ወይ ከሱ አልሆንሽ። ያማረሽን ሁሉ ንግግሩ ያምራል። አሳመናት እኮ ነው የምላችሁ። እግዚአብሔር ካሳመናቸው ይልቅ እባቡ ያሳመነው፣ ሰይጣን ያሳመናቸው ይበልጣል። አሳቹ ያሳመናት ይበልጣል። እግዚአብሔር የተናገረውን ነገር ትታ እባቡ የተናገረውን ነገር አደረገች። አእምሯን ቀየረ። ብዙ ሰዎች ብዙ ነገር ወደ ህይወታችሁ መጥቶ አእምሯችሁን ቀይሮ የተበዘበዛችሁ እግዚአብሔር የሚያዝንባችሁ ምክንያት ይሆናችሁ ስንቶች ናቸው? አየህ፣ ያለውን እድል አትስጪ። እግዚአብሔር ያለሽን ሁኚ። እግዚአብሔር ያለሽ ምንድን ነው? ይሄ ስጋሽ ያንቺ አይደለም የኔ ነው፣ በዋጋ የተገዛ ነው ያለሽ። ትናንትና ማውሮቶሻል። እድል አትስጡ ለሰይጣን፣ ለሰው እድል አትስጥ። ሰው ሰባሪ ነው። ሰውን ክትክትህን ነው የሚያወጣው። ለራሱ ከበላ ለራሱ ከጠጣ ስላንተ ምንም የሚደንቀው አይደለም።
አንተ ሞትክለት ኖርክለት አይደንቀውም። ሰው ከሰይጣን በላይ ነው። አይገርምም? ሰው በጣም ከባድ የሆነ የእግዚአብሔር ፍጡር ነው። ያን ነገር እንበላችሁ ዛሬ በኢየሱስ ስም እግዚአብሔር አምላክ ይሄ ስጋሽ የእግዚአብሔር እንጂ አንቺ አይደለም። በዋጋ የተገዛ ክርስቶስ የሞተለት ደሙን ያፈሰሰለት። ዝም ብለሽ እግዚአብሔርን የሚልሽን እየሰመሽ ኑሪ። እግዚአብሔር የሚልህን ቃሉ የሚልህን እየሰመኑ አሜን እያልክ ለቃሉ እየታዘዝ እየተገዘኑ እየተገዘሽ ኑሪ። ህይወት ያለው ቃሉን በመስማትና ቃሉን በመታዘዝ የእግዚአብሔርን ፍቃድና ሐሳብ በማድመጥ ህይወት ውስጥ ነው ህይወት ያለው። ብዙ ሰዎች ሰውንም ትሰማላችሁ፣ ጓደኛ ትሰማላችሁ፣ ጮኛ ትሰማላችሁ፣ እንትን ትሰማላችሁ፣ የሆነ ሰው ትሰማላችሁ፣ ተበዝብዛችሁ እግዚአብሔርን መስማት ትተህ እድሜህን በሙሉ ስትበዘበዝ ኖራል። ፍቃዱ የሌለበት ሀሳቡ የሌለበት በተለይ እህቶች እኮ ነው የምላችሁ። እግዚአብሔር ዛሬ እያወራችሁ ነው። በተለይ እህቶች በመስማት አንደኛ ናችሁ። ልባችሁ ረሃ ነው። እሺ ልክ ነህ፣ እሺ እንደዚህ ነህ፣ እሺ እንደዛ ነህ እያላችሁ እውነት ዘመናችሁ በሙሉ በመበዝበዝ ህይወት ውስጥ ነው ያለ። እግዚአብሔር የሚልሽን መስማት ይሻላል። ቃሉ የሚልሽን መስማት ይሻላል። ቃሉ የሚልሽ ምንድን ነው? ያማረሽን ሁሉ አቱኝ፣ ያማረሽን ሁሉ አታድምጪ። ፍቃዱ አለበት ወይ በይ።